ወገን ተከስተናል። በጣም ረጅም ነው ቪዲዮ። ኮፒ ሊንክ ያስፈልገናል። ለክፉም ለደጉም ይደረግልን ብለናል። የመሃል ሜዳ ምርጫ ላይ ደርሰናል። ገንዘብ አለን። መርጠን ነው የምናስፈርመው። አንደኛ አንደርሰን ማንሲቲ ይፈልጓል። እሱም መሄድ ይፈልጋል ማለት ይባላል። ሮድሪ ምናምንም ስለሚወጣ ዘንድሮ። ሁለተኛ ደግሞ ያ ቆሻሻ የሆነ ጀዝበ የሆነ ባሉካን ያላቸው ኖቲንጋሞች። ስለዚህ ከሱ ጋር እንቃ ሰላምታ አያስፈልግም። ስለማይመጣ ወሬም አያስፈልግም። ሁለተኛ ባሌባ ገና ሳየው ማለት ኩንታል ሙሉ ፍሎፕ ግብዝዬ ፍሎፕ ነው የሚታየኝ። ገና ዩናይትድ ያስፈርመሃል ምናምን እፈልጋለሁ ካለው ጀምሮ ቤንች ነው፣ ከእንትን ውጪ ነው፣ ከስኳድ ውጪ። ጥቁር ተጫዋች ድሮም አስቸጋሪ ነው፣ ግን እሱ ደግሞ የባሰበት ግብዝዬ ፍሎፕ ነው። ለዛ አይኑን ማየት አልፈልግም ነው መጥቶ። ሶስተኛ ቶናሊ ኳስ ይችላል፣ ኢንቴንሲቲው ምናምን ጥሩ ነው፣ ግን ፓስ አይችልም። ፈሪ ወደኋላ ነው ፓስ የሚያደርግ ወደኋላ። ዩናይትድ ደግሞ የሆነ ደፋር ፕሮግሬሲቭ ኳስ ወደፊት የሆነ ፓስ ይፈልጋል። ከቶናሊ እሱን የምናገኘው ይመስል ጉማሬሽ 28 ዓመቱ ባይሆን እኔ እሱን ነበር ቀጥታ የምመኘው፣ ግን አስቸጋሪ ነው። አራተኛ አዳም ዋርተን ይችላል፣ ግን እንግሊዞች እዛ ሰማይ ሰቅሎታል። እዛ ኦቨርሬት በጣም ተደርጓል። ብቻውን ደግሞ አይሆንም፣ እናውቃለን። ብቻውን አይሆንም። እሱ አብሮ ዲስቱሬ ያስፈልጋል። እሱ ማስፈልጋል። አስቸጋሪ ነው። ቢመጣ አይደብረኝም። ፓኬጂንጉን ከቻሉት መፍታቸው ነው። ቀጣይ ደግሞ ማን ነው? ስፔናዊ ፈልጋ አምጣ። በቃ ሌላ ቀጣይ የለም። ስፔናዊ ፈልጋ ምን ስፔናዊ ነው መሀል ማየት የምወደው ኦማር ቤራዳ ቪቪል ምናምን እየከፈልን አንዴ ስራችሁን በስትክክል ስሩ እንጂ መልመል ከቫሌንሲያ ከቪያሪያል ምናምን የሆነ መሀል ተጫዋች አምጣ የሚችል እፈልጋለሁ። ግዴታ ነው አባቴ። የእናንተን ሀሳብ ኮሜንት ላይ እወዳችኋለሁ። ማይልስ ሉዊስ ስኬሊ ወደ ማን ዩናይትድ የሚባል ወሬ ከች ብሏል። የዩናይትድ ደጋፊ ማን ቫን ፐርሲ ምናምን ገና ካሁኑ ማን በደንብ አድርጌ ላስረዳ። የአርሰናል ደጋፊው ደግሞ ትዕግስት ያስፈልጋል ይህን ቪዲዮ ለመረዳት ማን። አንደኛ እኛ መሸጥ አለብን ስኬሊን ሳይሆን ማን። እስካሁን ድረስ የአርሰናል ደጋፊ እስከ ዛሬ ድረስ ከፍተኛ ሽያጭ ምናምን ብለህ ታለቃቀስ ነበር አለ። አሁን ደግሞ ማን ነው እንደ ዴክለን ራይስ 100 ሚሊዮን እያወጣን ምንገዛ ተጫዋች ቡድን እንደሆን ነው። ካሁን በኋላ ደግሞ ለሌፍት ባክ 30-40 ሚሊዮን መቀበል ልንጀምር ነው ምንሽ ገባል። ለኛ ሶስተኛ ኦፕሽን ሌፍት ባካችን ነው። ስኬሊ እኮ የአካዳሚ ልጃችን ነው፣ ደጋፊያችን ነው። በጣም ነው የምወደው። ወደ ዩናይትድ አይሄድም እመኑኝ ነው የምላችሁ። ግን ማን ቢሄድ ግን እኛ ነን ተጠቃሚ፣ እነሱ ናቸው የከሰሩት ነው የምልህ ገባ። ለኛ ሶስተኛ ኦፕሽን የሆነውን ሌፍት ባካችን ሂንካፒያል ካላፊዮሪያል ስኬሊ ከካላፊዮሪና ከሂንካፒ ይበልጣል አይበልጥም? ስለዛ ሶስተኛ ኦፕሽን ሌፍት ባካችን ሉክሾን ተክቶ ፈርስት ቲም ስታርተራቸው እንዲሆን ነው እየሰጠናቸው ያለ ነው። ከዛ 40 ሚሊዮን ተቀበልናቸው። በ40 ሚሊዮኑ ደግሞ እኛ ምን አይነት ተጫዋች ነውና አንድ ቬንቲ ምናምን ጨምረንበት ጽድት ያለ ሚድፊልደር። ቢዝነስ ማለት እኮ እንደዚህ ነው ገባህ አይደለ? ቢያሰጉን ኖሮ እኮ አንሸጥላቸውም። ቢያሰጉን እኮ አንሸጥላቸውም ገባህ አይደል? ስለማያሰጉን ነው የምንሸጥላቸው ገባህ አይደለ? ስለዛ ይሄ ሽያጭ ይሳካ ባይነኝ ይሳካ አርተናል ጋቢ እንዴት አባቴ እንደሙድ እንደሚይዝብህ ማለት ነው። ስኬሊን የኔ ሶስተኛው ኦፕሽን አምጥተህ ሉክሾን ከተካበት ወሰርኩባቸው ምናምን ሰጠውህ፣ ተጠናከርበት 40 ሚሊዮን ውስጠኛ አድግም ይሆን ሰውዬ ማለት ነው ገባህ አይደለ? ሌቭላችን እዚህ ጋር ነው ገባህ አይደለ? ሌቭላችን እዚህ ጋር ድሮ አምበል ወስደህ ነበረ አምበላችን ዋና ማለት አሁን እንኳን አይደለም አምበላችን ሰሊባን ራሱ ሪያል ማድሪድ መውሰድ አይችልም። አንተ ትንሽ ገባህ ስፈልግ ነው የምሰጠህ ስፈልግ ካራባው ካፕ አጫውታለሁ እመነኝ ብዬ ቃል ብገባለት ራሱ ሊቀር ይችላል። ዱቄት የሆንክ ሰውዬ ፈርስት ቲም ተጫዋች ነው የሚሆነው። የኔ ሰርድ ኦፕሽን ሌፍት ባክ፣ ያንተ ፈርስት ኦፕሽን ሌፍት ባክ ነው። ደረጃችን እዚህ ጋር ነው አባቴ። አንተ ማታስፈራ ሰውዬ ስለማታሰጋ ነው የምሸጥልህ ስለማታሰጋ። ይሄ ኢንተርናሽናል ብሬክ የሚሉት ውድድር ማለት ነው ፊፋ ቫይረስ ነው ይላሉ ቬንገር ኦፊሻሊ ማለት ነው። እና አሁን ከቫይረስ ራሱ በላይ ከፍ እንዳለ ማሳያው ማለት ነው ራፊኛን ያጋጠመው ነገር ነው። ተመልከት፣ ፈረንሳይ ከብራዚል ጋር ባረጉት የወዳጅነት ጨዋታ ላይ ጉዳት አስተናግዶ ያመልጡታል ተብሎ የሚጠበቀው ጨዋታዎች በጣም ብዙ ናቸው። ጀማው ተመልከቱት። አሁን ይሄ ልጅ በዋንጫ ፉክክር ላይ ሂደት የላሊጋው መሪ የሆነ የባርሳ ደግሞ እጅግ ወሳኝ ተጫዋች ነው ታውቃለህ አይደል? እና ይሄ ተጎርቶ ታዲያ አስበው ሻምፒዮንስ ሊግ ነው ማለፍ ስቴጅ ላይ ነው ያለው። ከዛ በተጨማሪ ከማድሪድ ጋር አንገት ለአንገት ተናንቆ ነው ላሊጋ ላይ ያለው አይደል? እያያችሁ ታዲያ ብሔራዊ ቡድኖች እንዴት ነው እንደዚህ አይነት ወሳኝ ውድድር ላይ ያሉ ተጫዋቾችን እየጠሩ አሰልፈው እንዴት ነው የሚያጫውቷቸው? ምንድነው ጥቅሙ ራሱ
ራሱን ያደረደው የዚህ ውድድር። በእርግጥ ይሄ የፊፋ ራንኪንግ ምናምን ብሔራዊ ቡድኖች ምናምን ላይ የተወሰነ ነገር እንዳለው አውቃለሁ። ለምንድን ነው ቅድሚያ የማይሰጠው? ሁሌም የማይገባኝ ጉዳይ ነው። ለማንኛውም ዛሬ እጅግ ወሳኝ ውሳኔ ዴክላን ራይስ ሳካ ወስነው ወደ አርሰናል ተመልሷሉ። ከእንደዚህ አይነት ፈተና ነው እንግዲህ ራሳቸውን ጠብቀው የመጡት ማለት ነው። እንኳን ደስ አላችሁ አርሰናል ደጋፊዎች፣ የባርሳ ደጋፊዎች። እጅግ አሳዛኝ ዜና ነው። ራፊኒያ ብዙ ጨዋታዎች ነው ገና ወደ ባርሳ ተመልሶ የመጀመሪያና ሁለተኛ ዙር ምርመራ ከተደረገለት በኋላ ነው ምን ያህል ከሜዳ እንደሚረቅ ኦፊሻል የሚነገረው። ይመቻችሁ። በስመ አብ ማማ ኢትዮጵያ 3-0 አሸንፋለች። ማንን አሸነፈች ምናምን የሚል ጥያቄ አልፈልግም፣ አይመለከተንም። 3-0 አሸንፈናል። የሀገራችንን ባንዲራ ናሽናል ቲም ማሊያ ለብሰው እስከ ተጫወቱ ድረስ በቃ አሸንፈዋል። አይመለከትህም። እና እንኳን ደስ አላችሁ። ዛሬ እኮ ስንት ባንዳ እኮ ይኖራል። ይሄኔ የውጭ ሀገር ድርጅቶች ለሄዶ ምናምን ኢትዮጵያ ትሸንፋለች ብሎ ቁማር አስበዋል። ሀገርንም ክደ ከዛ ገና ብርህንም ስትበላ እንደዚህ አይነት ሰው ደስ ነው የሚለኝ እኔ። የቱን የተሰሙ አዳዲስ የእግር ኳስ መረጃዎች። አርጀንቲናዊ ኮከብ ኒኮ ፓስ ትላንት ሌሊት የቅጣት ምት ማስቆጠር ከቻለ በኋላ መታሰቢያነቱ ለሊዮኔል አንድሬስ ሜሲ ማድረጉ ተሰምቷል። እንዲሁም ዘንድሮ ድንቅ እንቅስቃሴ ማድረጉን ተከትሎ የቀድሞ ክለቡ ሪያል ማድሪድ በድጋሚ ወደ በርናባው ማምጣት እንደሚፈልግ ተሰምቷል። አርጀንቲናዊ ግብ ጠባቂ ኤሚ ማርቲኔዝ ትላንት ሌሊት አርጀንቲና ሞሮሲያን 2-1 ብታሸንፍም በተጫዋቾቹ እንቅስቃሴ ደስተኛ አለመሆኑ ተሰምቷል። ትላንት ምሽት ኢንግላንድ ከኡሩጓይ ባደረጉት ጨዋታ ላይ ማኑኤል ኡጋርቴ 2 ቢጫ ካርዶችን ቢመለከትም ከሜዳ በቀይ ካርድ ሳይሰናበት ቀርቷል። እንዲሁም ፍሎሪያን ቪርትዝ 2 ግብና 2 አሲስት ትላንት ምሽት ማድረጉን ተከትሎ እንዲሁም የዓለም ዋንጫን ወደ ጀርመን እናመጣለን ሲል ተደምጧል። እንዲሁም የእንግሊዝ አሰልጣኝ የሆኑት ቶማስ ቱዌል ጄምስ ጋርነርን የኛ ሚኪ ቫልቨርዴ ሲል አሞካሽተውታል ተብሏል። የማንቸስተር ዩናይትድ የመሃል ተከላካይ የሆነው ኤዲን ሄቨን የኔ አይድሎች አንቶኒ ሩዲገር፣ ዊሊያም ሳሊባና እንዲሁም ሃሪ ማጓየር ናቸው ሲል ተደምጧል። ክርስቲያኖ ሮናልዶ ለልጁ ለክርስቲያኖ ጁኒየር በቀጥታ ፍሎሬንቲኖ ፔሬዝን በሪያል ማድሪድ አካዳሚ ልጁ እንዲሰለጥን ጠይቆ እነሱም በደስታ ሲሉ መልሰውለታል ተብሎ